እጁ ጋቢውን እየሰረሰረ ካፖርቱ ላይ ደረሰ። ካፖርቱን አልፎ ኮቱን ሰርስሮ ከሸሚዙ ደረት ኪስ ውስጥ ምዝዝ አድርጎ አንዲት ገና ያልተቀረጸች አዲስ እርሳስ ነበር ስጦታው። ያን ሁሉ ቁፋሮ ወደተመለከተ አጎቴ ነዳጅ የሚወጣ ነበር የሚመስለው። ይሄ ተላይ ያለው ማጥፊያ ነው ይፈረደ ይመስል በጥንቃቄ እየነካ አሁን የእርሳስ ማጥፊያ ምን ማብራሪያ ይፈልገዋል? በጣም አትፈግፍገው ቶሎ ያልቃል። ደግሞ ስትቀርጥ አባት በምላጭ ቅረጥለ የዘመን አመጣሽ መቅረጫ እንዲጠርቦ ነው የሚጥለው ብሎ ከረጅም ምክር ጋር እርሳሷን ሰጠኝ። ይሄ ሲገርመኝ ከዚያን ቀን ጀምሮ ንዙ ቤት ይልቀቀኝ። ቤታችን በመጣ ቁጥር ሌላ ስጦታ የለም። አቡጆ የእርሳስ እንዴት ነው? ጥሩ እየተገለገልክበት ነው? አዎ በጣም አትቅረጠው እንደነገርኩ በምላጭ። ስዕል ደግሞ ሳልበት ስዕል ትልቅ ሙያ ነው። ለስዕል ዋናው ነገር እርሳስ ነው። እርሳስ ካለ ስዕል አለ። የሁሉ ነገር ንድፍ፣ የሁሉ የምታየው ህንጣና ፎቅ ሳይቀር የንድፉ መነሻ እርሳስ ነው።